ሰለኝ ታራሚዎች ማለት ተማሪዎች እኔ ጸጥ አድርጋቸው እባላለሁ። ለቀጣዩ 6 ወራት ሂሳብ መምህራችሁ ነኝ። ሲሆን እነዚህ ኤክስ ዋይ የተባሉ ግለሰቦች በገቡበት ገብተን በወጡበት ወጥተን አድነን ለህግ እናቀርባለን። ማን ነው ያለው? አንድ ሰው አፉ ከፍታለሁ ቢል ፍርድ ቤት ነው የምገትረው። ለሁለት ትከፈላላችሁ፣ ምድብ ሀና ምድብ ለ። ግማሽ ኤክስን ግማሽ ዋይን ትፈልጋላችሁ። ለመሆኑ ኤክስ እና ዋይ ለመጨረሻ ጊዜ የት ነበር የታዩት? ትናንትና ቡክ ውስጥ አይቻቸዋለሁ። ጥሩ። እሳቱ አንተ የት ነበርክ? ላይብረሪ እያጠናኋቸው ነበር። አካባቢው የተለየ እንቅስቃሴ የሚያደርግ ሰው ነበር? ምናልባት ሊያግታቸው የሚችል? ምናልባት ላይብረሪስቷ። ማስረጃ አለ? እየዞረች መጽሐፎችን ስትሰበስብ አይቻታለሁ። አሁኑኑ በቁጥጥር ስር አውሏት። ስለመድኃኒዓለም አመረርክ እንዴት ይቸራራ ከቀልብሁን። ይቅርታ በቃ በመሃል የፖሊስነት ስሜት የሚነሳብኝ ካልሆነ ወይ ጸበል ነገር። ምን አልክ አንተ? አይ እዚሁ ነኝ። ነገውኑ ምስክር ፖሊስ ጣቢያ ማለቴ ወላጅ ቢሮ ይዘንት መጣ። ኢንስፔክተር እንደ ሐሳብ መልቀቂያ ብታስገባ ባይነኝ። ሐሳብ እዛ ነው አሁንም ያለው። ዝም በል አንተ። ለመሆኑ የተሰጠህን ተልእኮ ፈጽመሃል? የምን ተልእኮ? የቤት ስራ ሰርተሃል ወይ? ማትስ ደብተሬን ሰርቀውኛል፣ እንደውም ይፈተሽልኝ። ይቻላል። ከፍርድ ቤት የፍተሻ ፈቃድ ያለህ? ኧረ ተው ቲቸር፣ በግድ ነው እንዳያባርሩ ከፖሊስ ጣቢያ። እባክህ እዛው ፖሊስ ጣቢያ ቢሄድ ነው የሚሻለኝ። ከምን አባት ከነበር ሰሞኑን ከነበር እንካቅመስ ወይኔ እኔ የምልህ ልጆች ስንት ናቸው? 3 ናቸው። ስራቸው ምንድን ነው? አንደኛው ሌባ ነው፣ አንደኛው መሐንዲስ ነው፣ አንደኛው ዶክተር ዲግሪ አለው። ታዲያ ለምን ሌባው አታባረውም? እዲ ምን ነካ? ገና ሌሎች እኮ ስራ አላገኙ። ጭራሽ ትስቃለህ? አረ የገንዘብ ያለ እስከ መቼ ነው? ቆይ ግን እኔ እንዲህ የምሆነው በቃ የዕለት ተዕለት ህይወቴ እንዲህ ነው ማለት ነው? ቆይ እስኪ እዚህ ጋር ምንድነው የሚለው? የሹገር ማሚ ስልክ ቁጥር ነው እንዴ? አይ አይደለም። እና ምንድነው የሚለው? እስቲ ቆይ ላንብበው። ለማንኛውም እንቆምር ሐኪም ቤት በ300 ብር ብቻ ከህመሙ እናድኑታለን። ድንገት ባይድኑ እንኳን እኛ 500 ብር እንሰጡታለን። እንዴ አረ ምን አይነት መታደል ነው ዛሬ። በቃ መዋዬን አገኘው ማለት አይደል? አሁኑኑ ልሂድ። በመጨረሻም ደረሱ። ይግቡ። ቁጭ በል። ማን ልበል ስምህን? ፒፖ እባላለሁ ዶክተር። እና ፒፖ ምንህን አሞህ ነው የመጣኸው? ዶክተር በቃ ምንም አይነት ጣም መለየት አልቻልኩም። ምንም አይነት ማለት ይቻላል። አይዞህ ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፕ አምጪልኝ። አረ ዶክተር ገለጸልህ ማለት? አይ እዚሁ ነው። በል ይሄን አንዴ እስቲ ፉት በለው። እሺ ዶክተር። እንዴ ዶክተር ይሄ እኮ ሽንት ነው። እንኳን ደስ አለህ። ይኸው የመቅመስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። ወይኔ ፒፖ እንደ ቀልድ 300 ብር ልበላ። ቆይ አገኛቸዋለሁ። ይግቡ። እንዴ ፒፖ እንዴት ነህ? ና እስቲ ቁጭ በል። ሰላም ነው? ምን ደህንነት አለ ብለው ነው ዶክተር? በቃ ሙሉ ለሙሉ በሚባል ደረጃ የማስታወስ ችሎታዬን አጥቻለሁ። ሁሉን ነገር እየረሳው ተቸገርኩ። ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፑን አንጪው። እንዴ ዶክተር ሳጥን 22 ማኮ ሽንት ነው። እንኳን ደስ አለህ ፒፖ። ይኸው የማስታወስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። እንዴ በየጊዜው አዳዲስ ቪዲዮ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ።